የእርሻው ልማት በጣም ከፍ ያለ ሲሄድ የመሬት ይዞታው ሲስተም ስላልተለወጠ ብዙ ችግር ተፈጠረ። ብዙ ሰዎች ተፈናቀሉ። በተለይ አሩሲ ላይ ስንትና ስንት ሰው ነው እንትን ያለው። ችግርም አለ። ችግሩን ለመፍታት ግን በስርዓቱ መሆን ነበረበት። ምናልባት ቀለማስላሴ ድሮ የነበሩት ተራማጅ የነበሩት ርስት ላይ በሚመጣበት ጊዜ ደግሞ በሌሎቹ በኩል የሚመጣ ባለማሎቻቸው የሚመጣ መከራ አለ፣ ያማገናዘብ አለ። ጠዋት የመከሩትን ከሰዓት በኋላ ይለውጡታል። ሚኒስትሮች ምክር ቤት የወሰነውን እዛ ሄደው ይለውጡታል። የመሬት ሚኒስትር ለምሳሌ ህጉን ወስዶ ፓርላማ በሚከራከርበት ጊዜ ባለሟሎች በጎን ሄደው የለም ይሄ ምክር አይበጅም ብለው ከምክር ቤቱ እንዲወጣ ይደረጋል። ለምን ነው እንግዲህ የምንለው የነበረው? ቢደረግ ኖሮ ቀለማስላሴ መንግስት መጨረሻ ላይ መንግስቱ ሲመጡ ምንድነው የሚተችባቸው የነበረው? ትችት ትልቁ እኮ የመሬት ጉዳይ ነው። ያ ነገር ቢስተካከል ይችሉም ነበር። ቢስተካከል ይሄ ነገር ባልመጣ ነበር። ግን አማካሪው ብዙ ነው፣ ባለጥቅሙ ብዙ ነው። እድሜም መጥቶባቸዋል። አንዲት ሴት ወይዘሮ ነበሩ፣ የባላባት ልጅ ናቸው። እንዲሁ የመሬት አበል ጉዳይ ተነስቶ አልፎ አልፎ ይልቅ ካበሉ ለምን ባለርስት አይሆንም ገበሬው ብለን ስንተችኛ ይናደዳሉ። መሳፍንትና መኳንንቱ ይናደዱና እቺ ሴትዮ የራስ ማንት ልጅ ናቸው። ተነስተው እንዴ እናንተ እኮ አታውቁትም እንጂ መሬት እኮ እንዲሁ የተገኘች አይደለችም። የኛ አያት ቅድመ አያቶች እኮ አጥንታቸውን ከስክሰው ደማቸውን አፍሰው ዘምተው እኮ ያቆዩን እንጂ እንዲሁ መሬት እኮ ተሰጠን አይደለም ብለው ይተቻሉ። ኋላ ምናልባት ሰምታችሁ ይሆናል ሻለቃ አድማሴ ዘለቀ የሚባል አማካሪ ነበር። እሱ ምን ይላቸዋል? አይሜቴ ይህን ዘፈነውን ዛሬም አልተውትም። አጥንቱን የከሰከሰው ደሙን ያፈሰሰው ህዝቡ ነው እንጂ የእናንተማ አባቶች የእናንተማ አያት ቅድመ አያቶች ጦር ሜዳም አይተው ያውቁም። ዘመቻ ብለው ያዛሉ፣ ሰራዊቱ ተነስቶ ይዘምታል። እሳቸው ግን አረንጓዴ ድንኳን ውስጥ ሆነው ጠጅ እየጠጡ እጭን ገረዳቸው ጋር ይላፉ ነበር እንጂ አንድም ጊዜ ጦርነት አላዩም። ደሙ የፈሰሰው የዚህ ሄደው ነው የዘማቹ። ግን ሲመለሱ አጥንታችን ተከስክሷል፣ ደማችን ፈሷል እያላችሁ ያንን ደሙ የፈሰሰውን ቀምታችሁ በኃይል ብቻ ይዛችሁታል። ወጣቱ ደግሞ በዚህም ጊዜ መሀል ላይ ደግሞ አዲስ ኃይል ሆኖ በሚመጣበት ጊዜ እርሱ ደግሞ የሀገሩን ሁናቴ አውቆ በሀገሩ ችግር ላይ ለሀገሩ ችግር መፍትሄ ለማምጣት የሚያስበው አመለካከት ሌላ ነው። መሬት ላራሹ ነው የሚለው። ይሄ በዛን ጊዜ ብዙዎች ባለርስት ሆነው ይዘዋል የሚባሉት የተወሰኑ ናቸው። የተወሰነ ሁኔታ ነው። ግን መላው የኢትዮጵያ ችግርም አልነበረም። ቀለማስላሴ ቢፈልጉ ይሄን መፍታት ይችሉ ነበር፣ አልፈቱትም። አንዱ እንግዲህ የሚተቸው በሳቸው መንግስት ላይ ይሄን ሊፈቱ ሲችሉ አልፈቱትም። ስለምን? ራሳቸው ባለርስት ናቸው የሚባል ሀሜት ነው እንግዲህ ያለው። በተማሪ በኩል ደግሞ መሬት ላራሹ እያለ የመስኮቦችና የሌሎቹ ነገሮች እንትን እያየ የሚናገረው ደግሞ ይሄን ያህል የበሰለም አይደለም። እኛም ደግሞ መንግስት ቤት ሆነን ደግሞ የምናቀርበው ሀሳብ መሬት ላራሹ የግዴታ አዲስ አበባ ቁጭ ብሎ 40,000 ጋሻ አሩሲ አለኝ እዚህ አለኝ የሚለው ነገር አገር የሚያጠፋ ነው፣ የሚበድል ነው፣ ትክክልም አይደለም። የሚሰሩ ከሆነ ይሰራበት፣ የማይሰሩ ከሆነ የግዴታ ለሚሰሩ ሰዎች መታደል አለበት ነው እኛ የምንምለው። ሁሉም ባለ ርስት ይሁን ነው። ወጣቱ ደግሞ የለም ባለ ርስት የሚባል ነገር ይጥፋ ነው። እዚህን ጊዜ ፖሊስ በፈጥኖ ደራሽ ነው የሚታዘዘው። ታዞ ሲያባረር አንዱ ከሰገራ ጉድጓዱ ገብቶ ሞተ። 9 ነን የቦርድ አባሎች መስማት ጠፍቶ ጠዋት እስከ 8 ሰዓት ሰሙና መንግስት ታፍኗል። ኋላ አረወሎ ረሃብ ገባ እየተባለ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች እዛ ሄደው ፎቶግራፍ እያነሱ ሬሳውን የሞተ እናቷን ልጅ ስትጠባ ያንኩል እያነሱ እየመጡ ቅስቀሳ ጀመሩ። የአገር ግዛት ሚኒስቴር ሚኒስትር ዴኤታ ተብሎ የተሾመ ሰው ወጥቶ በራዲዮ
ረሃብ አልገባም በወሎ የወሎ ህዝብ ልማዱ ነው መሰደድ ብሎ በራዲዮ ተናገረ በቴሌቪዥን ወዲያው በሳምንቱ ነው በወሩ የወሎ ህዝብ ከተማ አዲስ አበባ ጥልቅልቅ ካለኮ ይሄ ፓርላማው አለ አይደለም ፓርላማው ፊት በሺ የሚሆን ሰፈረ ሰው አይመስልም ልብሱ አፈር የለበሰ መልኩ አፈር የመሰለ ልጁን ህፃኑ የሚሞት ሰው የተሸከመ ያውም ደግሞ በፖሊስ ግማሹ እየተከለከለ በዚያ በኩል እየተባለ ይሄ ሁሉ አቅቶ መጥቶ ዓለም በሙሉ ነው ያየው የኛን ጉድ የኛን ጥፋት እኔ እዛ ጊዜ መወሰኛ ነኝ በህግ መምሪያው ምክር ቤት ጉዳዩ ቀረበ እንዴ መንግስት ይሄን ያህል ማፈኑ ለምንድን ነው ደግሞስ ያንዴ ጠቅላይ ግዛት ህዝብ ቤቱን ዘግቶ ጓዙን ጠቅሎ ስደት ሲሄድ እንዴት ዝም ይላል የሚል ክርክር ተነሳ ማድረግ የነበረብን እኛ እዚያን ጊዜ የነበርነው ይሄንን እርማት እህል ደግሞ ረክሷል ዋሩሲ 10 ብር ይሸጥ ነበር ኩንታል ስንዴ ይሄንን ገዝተን ወስደን ለህዝባችን ማደል ያቅተናል ብለን ምንድነው የዘጋን በዛን ጊዜ ደሞዝ ይጨመርልኝ የሚለው ጥያቄ አለ ገንዘብ ሚኒስቴር ደግሞ ገንዘቡ